4 ኪሎ ለመግባት 2 ቀን የቀረን 4 ኪሎ እንገባለን። ይሄ ፉከራ አይደለም፣ ፕሮፓጋንዳም አይደለም፣ ወይ የሆነ አካልን ለማስደሰት የምናወራው ወሬ አይደለም። ከ2 ቀን በኋላ 4 ኪሎ እንገባለን። 4 ኪሎ ገብተን እናሳያችኋለን። እኛ በእኛ በኩል ዝግጅታችንን ጨርሰናል። 4 ኪሎ ለመግባት ዝግጅቶቻችንን ሁሉ ጨርሰን 2 ቀን የቀረን። በእነዚህ 2 ቀን ውስጥ 4 ኪሎ እንገባለን። ትኬቱን ቆርጠናል። ከቤተሰቦቼ ጋር ነው የምንገባው። ያው 4 ኪሎን እንጎበኛለን ማለት ነው ቤተ መንግስቱን። ከዚህ በፊት ያልታየ ዛሬ በጉብኝታችን ያየነው ደግሞ መዝናኛ ሲባል ያው ጃምቦ ቤት፣ መጠጥ ቤቶች ምናምን ነበሩ። አሁን ላይ ግን እነሱ ነገሮች በተወሰነ መንገድ ተቀርፈው ብዙ የመዝናኛ አክሰሶች እንዳሉ ከተማዎች ወንዞችን በደንብ የተወሰኑ ስራዎች ቢቀርባቸውም ግን ለትውልድ ጊዜ ማሳለፊያ ለስፖርት መዝናኛ እና ጥሩ ነገሮችን ለማየት ችለናል። እነዚህ ቅርሶች በአግባቡ መያዛቸውን ታሪካዊ ቦታዎችም ደግሞ ጥሩና ለወደፊትም ትውልድ የምንቀርጽባቸው መሆኑን ለመረዳት ችለናል። በመዲናዋ የተከናወኑና እየተከናወኑ የሚገኙ ስራዎች ሰላም በመኖሩ የተሰሩ መሆኑን በመረዳት ወደ ልማት ልንዞር ይገባል፣ ከጦርነት ትርፍም አትራፊም የለም ሲሉ ምክረ ሀሳባቸውን አስቀምጠዋል። ወደ ስልጣኔ አይናችን እንዳናተኩር፣ ወደ ልማት እንዳናተኩር የተደረጉ ስራዎች አሉ። ያንን ህዝባችን ነቅቶ እንደዚህ አይነት ስራዎችን መስራት መቻል እንዳለብን ገነዘባለሁ። በጦርነት የሚተርፍ ውድመት ብቻና የሰው ህይወት መጥፋት ነው። ሰላም ምን ያክል ቫልዩ እንዳላት እዚህ አዲስ አበባ ላይ የሰላም አየር ስላለ ነው ይሄ ልማት የመጣውና በተለይም ደግሞ የጦርነቱ አውድማ ወደ ሆነው አማራ ክልል ይሄ ሰላም አየር ነፍሶ አማራ ክልል ባህር ዳርና ሌሎች ከተሞችም በዚህ ኮሪደር ልማት ታቅፈው መሰረታዊ ልማቱ ቢሳለጥ የተሻለ ነው የሚል እምነት አለኝ። ጉብኝቱ ኃላፊነት ጥሎብናል፣ ከመንግስት ጋር እንዲሁም ከሌሎች አጋሮች ጋር በመሆን ክልሉን ወደ ዘላቂ ሰላም ለመመለስና ልማትን ለማፋጠን እንሰራለን ሲሉ ተናግረዋል። ቦታዎችን ስንጎበኝ ኃላፊነትም ጭምር ነው እየወሰድን ያለነውና በዋናነት ስምምነቱ ላይም ከክልሉ መንግስት ጋር ከፌደራል መንግስት ጋርና ከዚህ ከእርዳታ ድርጅቶች ጋርም ጭምር ተባብረን ክልሉ ላይ ያለውን ሰላም የመፍጠርና መሰረተ ልማቶችንም የመመለስ ወደ ነበሩበት አገልግሎት የመመለስ ስራ ላይ አክቲቭ ፓርቲሲፓንት እንደምንሆን ነው። ክልሉን በጋራ የማልማት ስምምነት ላይም ስላለ ግዴታችንም ጭምር ስለሆነ በዛ መንገድ የሚስተናገድ ይሆናል ማለት ነው።